ሞገስ ማህሌትን በጥይት ብሎ ገደላት። በሚያሳዝንና እንዲሁም ባስከፊ ሁኔታ ሽጉጡን አነጣጠረና በድንገት ማህሌትን ገደላት። ብሩኬ እጅጉን ደነገጠ። ማህሌት እንግዲህ ላትመለስ ወደዛኛው ዓለም ተሰናበተች። እናም በቃ ላደረግኩት ነገር ምንም የማፍርበትና የምሳቀቅበት ነገር የለኝም። ህይወቴን ያመሰቃቀለችውና እንዲሁም ደግሞ የዝና ግብረ አበር የሆነችው ማህሌት እሷን ነው ገድያታለሁኝ ብሎ ምንም ደረቱን ነፍቶ ሄደ። ዝና ማህሌትን እንደዛ ሲገላት እጅጉን ተንቦቅቡቆ እየሮጠ አመለጠ። ዳጣና ብሩክ የሆነው ግራ ገባቸው። ቆይ እንዴት እንደዚህ ይሆናል? ይሄን ነገርማ ለፖሊስ አሳልፈን መስጠት አለብን እያለች ስትል ዳጣ ብሩክ ተረጋጊ፣ ምንም የኔ ሞገስ በፍጹም እስር ቤት አይገባም። ማህሌትም ደግሞ ላደረገችው ነገር ይገባታል። የኔ ልጅ እኮ አሰቃይታና እንዲሁም ከጓደኛዬ ጋር ያጣላችኝ በጣም ብዙ ነገር ያደረገችኝ እሷ ናት። ስለዚህ ይህ ሞት ይገባታል ብሎ አለ ሞገስ በቃ ምንም ሆነ ምንም የምጨነቅበት ነገር የለኝም። አሳልፌ እጄን መስጠት ካለብኝም እጄን እሰጣለሁ። ግን ሉላን አንድም ነገር ሳልላት መሄድ ነው እያለ ሲል በቃ አሁንም ማድረግ ያለብን ትተን መሄድ ነው ብለው አዘኑ። ቅድስቴ ደስ አላት። እንግዲህ ምሳሌ በስተመጨረሻም ታክማ ወደ ቤቷ ተመልሳለች። ከዚህ በኋላ መጫወት መቧረቅ እችላለሁ አይደለ እያለች ተናገረች። አዎ በሚገባ ምንም ነገር ማድረግ ትችያለሽ እያለች ደግሞ ቅድስቴ ቃል ገባች። ቅድስቴ ከባድ ውሳኔ ወሰነች። ከዚህ በኋላ በቃ ብሩክ የማይረዳኝ ከሆነ ከዚህ ቤት ወጥቼ የራሴን አዲስ ህይወትና ትዳር ለመመስረት አስቤያለሁ ብላ ለምሳሌ ነገረቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ብሩኬ ከባድ ውሳኔ ወሰነ። ከዚህ በኋላ ልጄና ትድናለች እና ዝናን እንዲሁም ደግሞ በዙሪያዬ እኔ ላይ በጣም መጥፎ ነገር ያደረጉብኝንና ጓደኛዬ ላይ እንደዚህ የተጫወቱትን በሙሉ ዋጋ አስከፍላችኋለሁ ብሎ ደመደመ። ቅድስቴ ማህሌትና ኢፍራታ እቤት መጥተው እንደነበረና እንዲሁም ለፖሊስ አሳልፋ እንደሰጠቻቸው ብሩኬ ሲሰማ ቆይች ሴትዮ ከኔ ምንድን ነው የምትፈልገው? እዛ ሀገርም ሂጄ በቃ እኔን አትፈልገኝም ማለት ነው? እኔን አትወኝም ማለት ነው? እያፈላለገችኝ እኔን ምንድን ነው እስኪ ከዚህ በኋላ የሚጠቅማት እኔ ምን ነገር አለኝና እያለ ልቡ ተሰበረ። ዳጣ ብድግ አለችና ይሄ እኮ ነው ስራዋ። እውነት ለመናገር አሁን ደግሞ ከዝና ጋር ከገጠመች በኋላ በጣም አደገኛና ጥጋበኛ ሁናለች ብላ አወራች። አይ የእሷ ጥጋበኛና የእሷ አረመኔነት ምንም ነገር አይበግረኝም። እኔ እኮ ብሩክ ነኝ። ዝና እንግዲህ እኔ አበበ ደምሴ ልጅ በቁሜ በቃ ተሸነፍኩ ማለት ነው እያለ ቦሌ ሪፖርት እንግዲህ ብሩኬ እና እነ ቅድስቴ ልጃቸውን በደስታ ተቃቅፈው ሲያይ ወይኔ ያበበ ደምሴ ልጅ ወይኔ እያለ አረማመዱንና እየተንሻፈፈ በንዴት ጩሆና በንዴት ጡዞ ማህሌት ላይ ጮኸባት። ማህሌት ደግሞ እባክህ ተወኝ፣ አሁን ነው በቃ ብሩክ ከዚህ በኋላ ሁሉም ነገር ተሳክቶላታል። እናም አሁን ደግሞ ጦርነቱ ማህሌት አንቺ ነሽ የተጫወትሽብኝ እያለ ተናደደ። ቆይ እኔ ምን ላድርግህ? አርጊ ያልከኝም በሙሉ አድርጌልን እንደ ዝና ነገር ግን በቃ ሰዎቹ እንደዚህ ናቸው አልኩ እኮ አረመኔና ጨካኝ ናቸው፣ እባክህ ተረዳኝ እያለች መለመን ጀመረች። እንድረዳሽ ከፈለግሽ የግድ ሞገስ መሞት አለበት። ሞገስ ከሞተ በኋላ ነው እኔ ደግሞ ለአንቺ ሀብትና ንብረት የብሩኬን ቤት ያንቺ የማደርገው። ብሩኬን በቁሙ ታስወጭና እኔ ደግሞ ቤቱን ገዝቼልሽ እዛ ፈርሰስ ብለሽ ትኖሪያለሽ ብሎ አላት።
ማህሌት ለኢፍራታ በቃ የብሩክን ቤት ዝና ይገዛልኛል ብላ ተናገረች። ኢፍራታ አትመኘው ባክሽ፣ ይሄ ሰውዬ እየቀለደብሽና እያቾፈብሽ ነው ብላ ብትላትም አንቺ እንደሆንሽ ሁሌ ለእኔ ስኬት እንቅፋት እንደሆንሽብኝ ነው፣ በፍጹም ዝናን አምነዋለሁ ገዝቶም ይሰጠኛል እያለች ከኢፍራታ ጋር ታንቲራ ተገጣጠመች።